ሰላም ሰላም፣ እንዴት ናችሁ? ሁሉ ሰላም ነው? ሁሉ ሸጋ ነው? ሰሞኑን አስጌ ደንደሾው የተናገረው ነገር አስመልክቶ ብዙ ሰዎች ግማሹም ጥሩ ልክ ነው፣ ግማሹ ደግሞ ከሴቶች ወገን ደግሞ እንዴት እንደዚህ ይለናል፣ አፍቃሪ አይደለንም ወይ አይነት ነገር ነው እየተነሳ ያለውና እኔም ጉዳዩን ካየሁት በኋላ የተረዳሁት ነገር ቢኖር አንድም ሴት እሱ ያለው ንግግር ቢኖር እንትን በፍቅር ያበደች ሴት ካሳያችሁኝ እኔ የማይሞት ሰው አሳያችኋለሁ ነው ያለው። ምንም ነገር አላጠፋም። የምርም እውነት ነው። እስቲ ፈልጉና አሳዩኝ። እኔም ራሱ እሱ በተናገረው ነገር ላይ እኔም የማይሞት ሰው ላሳያችሁ እችላለሁ። እናንተ በፍቅር ያበደች ሴት ካሳያችሁኝና እንድታብዱ ፈልጌ አይደለም ሴቶች በነገራችን ላይ። ነገር ግን ያለው ንግግር እውነታ ነው። ምንም እንትን የለውምና ሴቶች አያፈቅሩም አላለም እሱ። በፍቅር ያበደች ሴት ካሳያችሁኝ የማይሞት ሰው አሳያችኋለሁ ነው ያለው። እና ሀሳቡ ልክ ነበር። እኔም አይቻላቅ ግን በይህን ስንል ሴቶች አታፈቅሩም እያልን አይደለም፣ ወይ ደግሞ ሴቶች ፍቅር አይዛችሁም ወይ ደግሞ ሰውን አታፈቅሩም እያልን አይደለም። ይሄንን መረዳት አለባችሁ። እናንተስ እንዴት ታዩታላችሁ? እስቲ ይሄን ሀሳብ ኮመንት ላይ ጻፉልኝ።